ሌባ አያስበውም፣ ይሞከራል፣ መቼም አይገባም። ኦሮሮ እዚህ ውስጥ እኔ መግባት ፈለኩኝ። እናንተ ሄጋስ ዳናችሁ ወይ እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ላይ ሰሞኑን ጉዞ ለመሄድ እንደዚህ የተዘጋጀሁኝ ሳለሁ ማለት ነው አዳዲስ የገዛኋቸው ቆንጆ ሌባ ማይሰርቃቸው ቦርሳዎች አሉ እና ከነሱ መሀል ለእናንተ መጥቼ አንዳንዶቹ ላሳያችሁ ብዬ አሰብኩኝ። ምክንያቱም በተለይ ጉዞ የምትሄዱ ከሆነ የተለያየ አገሮች ብቻችሁን የምትሄዱ ከሆነ ከቤተሰብ ጋር ከልጆች ጋር ስትሄዱ እቃዬ አይሰረቅም ብላችሁ አምናችሁ እቃችሁን ሁሉ አርጋችሁበት የትም የምትወስዱት ቦርሳ ያስፈልጋችኋል። ይህንን እኔ ሌባ ማይሰርቃቸው ቦርሳዎች ናቸው ዲስከቨሪ ያረኳቸው ብቻዬን ከማግባቴ በፊትም ሶሎ ትራቭል በጣም ብዙ አድርጌያለሁ እና የተለያዩ ሀገሮች በተለይ ሴት ሆኜ ብቻዬን ስሄድ እነዚህ ቦርሳዎች የመጨረሻ ነው የረዱኝ። አለ ፓስፖርቴን ሳረግ ካሜራዬን፣ እነዚህ ብሎጎች ምናምን ስራላችሁ ሁላ ስልኬን፣ ሁሉ ነገሬ ሳይሰረቅ እንድቆይ የረዳኝ ቦርሳዎች ናቸው እና ለእናንተም ላሳያችሁ ብዬ አሰብኩኝ። አሁን እንደነገርኳቸው አዳዲስ ያዘዝኳቸው አሉ። ምክንያቱም ያው ልጆች እንዳለው ሰው ማለት ነው ብዙ እቃ የበለጠ ይዤ መጓዝ የሚኖርብኝ ሁኔታዎች ሊኖሩ ይችላሉ። ለእነሱ የሚሆኑ አንዳንዷን ደግሞ ባለቤት የሚይዛቸው እነሱን ማዝጃለሁ። ስለዚህ ለእናንተ ላሳያችሁ ብዬ አሰብኩኝ። እኔ አሁን እቺ እጄ ላይ ያለችው ማለት ነው እቺ ቦርሳ ናት እና ስታያት ዲዛይነር ቦርሳ አይደለችም፣ የሆነ ግላመረስ የሆነች ብርቅርቅ ያለች አይደለችም። ግን በተለይ ጉዞ ስትሄዱና እንደዚህ ፕራክቲካል ነገር ስትፈልጉ ብልጭም እንዲል አትፈልጉም። ምክንያቱም የሌባ አይን ውስጥ ነው የምትገቡት። እነዚህ የቦርሳዎቹ ስታይል ማለት ነው ምን መሰላችሁ? አንደኛ ዚፖቹ ቁልፍ አላቸው። እሺ፣ እያንዳንዱ ቁልፍ እያንዳንዱ ዚፕ ይቆለፋል። ከዛ በተጨማሪ ደግሞ ይሄ ማቴሪያሉ በቢላ እንኳን እንደዚህ ተቀዶ የማይከፈት ነው። በቢላ ማይቆርጠው ነው፣ መሞከር ትችላላችሁ ራሳችሁ። ቢላ አይቆርጠውም። ሰው መቶ እንደዚህ ዚፓችሁን ከፍቶ ምንም ነገር መውሰድ አይችልም። እና ይሄኛውም አንዳንድ ጊዜ ገመዱንም ለመበጠስ ምናምን ይሞክራሉ። እዚህ ጋር መቆለፊያ ስላለው እንዴትም አድርገው ሊነቅሉት ሊቆርጡት በመቀስ ቢታገሉ በምንም መቆረጥ የማይችል ቦርሳዎች ናቸው እና ይሄኛው በድጋሚ ብቻዬን ጉዞ ከማግባቴ በፊት ብዙ ትራቨል ሳረግ እቺና ሌላ አንድ ደግሞ ስሊም የሆነች ከዚህ የቀጠነች አለች። እነዚህን ሁለቱን ያቀያየርኩኝ ነበረ የሚይዘው። በድጋሚ በደንብ ብዙ እቃም ደግሞ ይይዛሉ እና እንዴት ጠቃሚ እንደሆኑ ስለማቅ እዚህ ቪዲዮ ላይ መጥቼ ለእናንተ ነገራችሁ ብዬ አሰብኩኝ። ዛሬ እኔ ተጨማሪ 3 ነው 4 ቦርሳዎች አዝጄ ነበረ። ምክንያቱም በድጋሚ ልዩነቱን አሳያችኋለሁ እያንዳንዱን እና ለእናንተም ሊንክ አድርጌ ያስቀምጥላችኋለሁ። ስለዚህ መግዛት የምትፈልጉ ሰዎች፣ በቅርቡ ኢትዮጵያ የምትሄዱ ሰዎች ካላችሁ፣ የትኛውም ዩሮፕ ሀገር ራሱ ስትሄዱ፣ የትኛውም ቦታ ስትሄዱ ማለት ነው የሚያስፈልጓችሁ ነገሮች ናቸው። አሁን እኔ ከዚችኛዋ ጀምሬ ማለት ነው ቶሎ ባሳያችሁ። እቺ ዚፖቻቸው በጣም ቆንጆ ብዙ ነገር ይይዛሉ። አሁን እዚህ ውስጥ ነው ያለኝ። ዝም ብዬ አሁን ልጓዝ አይደለም፣ ግን እዚህ ጋር ይኸውላችሁ ስንት ፓስፖርት አለኝ መሰላችሁ? ይኸውላችሁ ፓስፖርቶቻችን በሙሉ እዚህ ውስጥ አሉ። ለምሳሌ እኔ ደግሞ ፓስፖርት አሁን ልጆቼ ስንት ናቸው? 2 ልጆች አሉኝ አይደለ? ለምሳሌ እኔ ልጆቼን ይዤ መጓዝ ከሆነ ሁላችንም 6 ፓስፖርት ነው የሚይዘው። ምክንያቱም 2 ፓስፖርት ስላለን ማለት ነው። አንድ አሜሪካና አንድ እንግሊዝ ስላለን 6 ፓስፖርት ይችልልኛል ይሄኛው። እንደዚህ አይነት ነገሮች የምትይዙ ከሆነ ሁሉ እዚህ ጋር ሴኪዩር የሆነ ቦርሳ አለው ከውስጥ ራሱ ማለት ነው። እቺን የመሰለች ዚፕ አላት፣ ማንም ሰው ማየት ማያውቀው። እዚህ ጋር የተለያዩ ነገሮች ደግሞ አታች አርጋችሁም ትንሽ የዋሌት ነገር ካላችሁ ማለት ነው በዚህ ውስጥ ቆልፋችሁ ውስጥ መክተት ትችላላችሁ። በጣም ቆንጆ ዚፖች አሉት። እኔ ደግሞ ድሮ ስጓዝ ማለት እዚህ ጋር ውሃ ቀላል የሆነች ውሃዬንም እንደዚህ ስክት ማድረግ እችላለሁ። አሁን የልጄን ውሃ ቦትላቸው የነሱ ትንንሽ ስለሆነ ማለት ነው እዚች ጋራ ለፈጥኖ ለማግኘት እንደዛ ማድረግ ትችላላችሁ። ይሄ ደግሞ ሌላ መወድበት ምክንያት በተለይ በድጋሚ ፓስፖርትና እንደዚህ ቦርዲንግ ፓስ ወዘተ እዚህ ጋራ ኦርጋናይዝ ማድረግ ትችላላችሁ፣ በወረቀት ፕሪንት የምታደርጉ ከሆነ። ሌላ እዚህ ጋራ ደግሞ በድጋሚ ሌላ ውስጥ ማለት ነው በቀላሉ የማይገኝ እንደዛ አሁን ሌባ እጁን ሲከት ድጋሚ ደግሞ ሌላ መክፈት አለበት እና ካርዳችሁን ወዘተ እዚህኛው ውስጥ የምታደርጉ ከሆነ አርኤፍአይዲ ፕሮቴክተር አለው እና ይሄ ኮንታክትለስ ካርድ ምናምን ሲኖራችሁ ማለት ነው ሌቦች መጥተው ካርዳችሁን ለማንበብ እንኳን ቢፈልጉ ብራችሁን እንደዛ ለመውሰድ ቢፈልጉ አይችሉም። ምክንያቱም ይሄኛው የአርኤፍአይዲ ፕሮቴክተር ስላለው እና ከሁሉም አንጻር በጣም አንደኛ የሆነ ቦርሳ። እያንዳንዱ እንደዚህ ስከፋፍተው ቀረብ አድርጌ ያሳያችኋለሁ። እዚህ ጋራ ደግሞ እኔ ኖርማሊ ማረገው ማለት ነው እዚህ ጋራ የተለያዩ ፈጣን
ማግኘት ፈልጋቸው የእጅ ክሪም ሆነ ሊፕስቲክ ሆነ እንደዚህ አይነት ነገሮች ሃንድ ሳኒታይዘር አለ። እነሱን እዚህ ፊት ለፊት አረጋችኋለሁ። በጣም በጣም እውነቴን ነው የምላችሁ እቺ አንደኛ የማትለየን ቦርሳ ናት እና አሁን ኢትዮጵያም ሲሄድ እችንን ቦርሳ ነው ይዤ የሚሄደው። ለእኔ አሁን ከገዛኋቸው የበለጠ ደግሞ ካገኘሁኝ እነሱን ይዛለሁ ወይ ደግሞ እንደ አማራጭ ይዛቸዋለሁ። እነሱን ድጋሚ እያንዳንዱ ነገር ሊንክ አደርግላችኋለሁ። ቀጥሎ ይሄኛውን የገዛሁትኝ ይሄኛው በጣም ኤክሳይቲንግ ነው፣ ምክንያቱም ይሄ ደግሞ ላፕቶፕ መያዝ የሚችል ነው እና እንደዚህ አይነት ላፕቶፕ የሚይዝ በድጋሚ ሌባ ማሰርቀው ቦርሳ እየፈለግኩ የነበረ ምክንያቱም ላፕቶፔን ይዤ ትንሽዬ ላፕቶፕ 13 ኢንች ናት የእጅ ላፕቶፔ ማለት ነው እና እሷን ጉዞ ይዤ ሲሄድ አላት ትሰረቃለሽ ብዬ ሳልፈራ የሚይዝበት የላፕቶፕ ቦርሳ እየፈለግኩኝ ነበር እና ይሄኛው ደግሞ በጣም ቆንጆ ቅናሽ ነበር። እውነት ለመናገር ኖርማሊ ወደ መቶ ብር አካባቢ ነበር የሚሸጠው። እኔ ሴል ላይ ካልተሳሳትኩ ወደ 70 ብር ነው የከፈልኩለት ዶላር ማለት ነው እና ይሄንን የመሰለ ነው። ይሄ ቆንጆነቱ ይኸውላችሁ ጉዞ ስትጓዙ ይሄ የኬሪዮን ላጌጃችሁ ላይ ማለት ነው እንደዚች ስላይድ አድርጋችሁ መክተት ትችላላችሁ። ይሄኛው ዋው በጣም ቆንጆ ነው። እንደነገርኳችሁ ለላፕቶፕም ምርጥ ነው። በጣም ብዙ ነገር መያዝ ይችላል። ይሄንን እውነት ለመናገር እንደ ናፒ ቦርሳ ራሱ የልጆችን ትንሽዬ ዳይፐር እና ዋይፕሶች አድርጌ መያዝ እችላለሁ። ከውስጥ በጣም ቆንጆ ትልቅ ዚፕ አለው። እዚህ ጋራ ካርድ መያዣዎች የተለያዩ ነገሮች አሉት። ይሄ ደግሞ ይሄንን የመሰለ የክሮስ ቦዲ ስትራፕም አብሮት ይመጣል። በጣም ቆንጆ ወፍራም ነው። በድጋሚ ይሄም ምንም የማይቆረጥ እንትን የማይል ነው እና ይሄንን ከጎን ለማዘልም ከፈለጋችሁ እንደዚህ እንደ ዘንቢል እንደዚህ መያዝ ትችላላችሁ። እንደዚህ እንደ ቶት ቦርሳ ማለት ነው መያዝ ትችላላችሁ። አለበለዚያ ደግሞ ከፈለጋችሁ ክሮስ ቦዲ አድርጋችሁ መያዝ ትችላላችሁ እና እዚህ ጋር ቆንጆ ኮዳችሁን መያዣ ዚፕም አለው። ይሄንን ማስፋት ማጥበብ ትችላላችሁ። ሌላ ምን አለው? የፊት ለፊቱ ዚፕም ዋው ፊት ለፊትም በጣም ቆንጆ ቦታ ነው ያለው እና ይሄኛውን አንደኛ በድጋሚ በጣም ቆንጆ ነው ለላፕቶፔ። ይሄኛው መያዣ ይሆነኛል። ሌላ ከለርም ነበረው ይሄኛው በነገራችን ላይ እኔ ግን ጥቁሩ አለ ከብዙ ነገር ጋር ይሄዳል ፕራክቲካል ነው ብዬ በማሰብ ጥቁሩን የገዛሁት። ለእናንተ ግን ሌሎችንም ከለሮች ሊንክ አደርግላችኋለሁ። ቀጥሎ ደግሞ ይሄኛውን እስቲ ለባለቤቴ በድጋሚ ጉዞ ስንሄድ እሱ ይሄንን መያዝ ከፈለገ ማለት ነው። እስቲ ይሄኛው ዋው ይሄ በጣም እንደዚህ አይነት ይሄ አባቴ ያለው ይሄ ቦርሳቸው ማለት ነው። እንደዚህ ባክፓኩ አባቴ ያለውና በጣም ወዶ ወደ ስንት ዓመት ከ7 ዓመት በላይ እየተጠቀሙ ነው ያለው። ምንም ጭራት እንኳን አታዩበትም እና የእሱ እንደውም የሆነ በጣም ቆንጆ የሆነ እንደ ግሬ የሆነ ከለር ነው እና የመጨረሻ ያምራል። ይሄ ጥቁሩም በጣም ቆንጆ ነው። ይኸውላችሁ ይሄ ምቾት አለው። በድጋሚ ይሄ ለባሎቻችሁ፣ ለወንድሞቻችሁ፣ ለልጆቻችሁ አይዶን ነው ወንድ እንትን ካላችሁ ለሴትም ይሆናል። በነገራችን ላይ የሴትም ይሆናል ግን ብዙ ጊዜ ወንዶች እንደዚህ መያዝ ይችላሉ። ሴትም ሆናችሁ እንደዚህ አይነት ባክፓክ የምትይዙ ከሆነ በድጋሚ ይሄኛው ኦሮሮ እዚህ ውስጥ እኔ መግባት ፈለኩኝ። እናንተ ይኸውላችሁ ውስጡ እንዴት ምቹ እንደሆነ። ይሄ ለላፕቶፕ በጣም ቆንጆ የሆነ ቦታ ነው እና እዚህ ውስጥ ላፕቶፓችሁ ትከታላችሁ። ከዛ በኋላ እዚህ ደግሞ ይኸውላችሁ ዋው በጣም ሴኪዩር ነው። ይኸውላችሁ ይሄን እኔ ራሱ እንዲህ ለመክፈት እንኳን ሌባ እናንተ ራሱ ለመክፈት ትንሽ ያታግላቸዋል እና በድጋሚ ይሄኛውም የላፕቶፕ መያዣም ስለሆነ እዚህ ጋራ ቆንጆ ራሱን የቻለ የላፕቶፕ መክተቻ አለው። በጣም ቆንጆ ሰፊ ቦታ ነው ውስጡ ያለው። ኦኬ ይኸውላችሁ እያንዳንዱ ዚፕ በቃ ቁልፍ አለው። ይኸው ቁልፉን እየታገልኩ እየከፈትኩ ነው እኔም እንደምትመለከቱት። ይኸውላችሁ እዚህ ውስጥም ደግሞ በጣም ቆንጆ ዚፖች አሉ። በጣም ብዙ ነገር መያዝ ይችላሉ። እዚህ ጋራ አይፓድ ካላችሁ ወይ ደግሞ እንደ ኪንድል ነገር ካላችሁ እዚህ ውስጥ መግባት ትችላለች። ይኸውላችሁ ሌላ ደግሞ እዚህ ጋራ ማለት ነው የማይታይ እንትን አለ፣ ዚፕ አለ በቀላሉ የማይታይ ማለት ነው እና እዚህ ውስጥ በድጋሚ ፓስፖርታችሁን ወዘተ እዚህ ውስጥ ማድረግ ትችላላችሁ። ይኸውላችሁ እንዲህ ተደብቃ መኖሯንም አታውቁ እዚህ ጋራ ማለት ነው። ይሄ ዚፕ መሆኑን አታውቁም። እኛውም በድጋሚ የውሃ ኮዳ መያዣ አለው። በጣም ወሳኝ የሆነ ነገር ነው። ከዛ በተረፈ
በኳሊቲ መጨረሻ ደስተኛ ነኝ። ይሄ በጣም ቆንጆ ኳሊቲ ነው። ለብዙ ጊዜ የምትጠቀሙት ኮርታችሁ የምትይዙበት። ደግሞ ስንት ሊትር ነው ይሄ? ሊትሩን አይናገርም። ላርጅ ባክፓክ ነው የሚለው። በጣም ትልቅ ነው። እንደዚህ መለጠጥ ይችላል። ሁሉን ነገር እዚህ ውስጥ መግዛት ትችላላችሁ። እና እቺ በጣም ቆንጆ ናት። ወደጃታለሁ መጨረሻ። ሌላ ደግሞ የገዛሁትኝ ቅድም ያሳየኋችሁ የመጀመሪያ ያሳየኋችሁ አይነት ሆና እችንን ልክ እንደዚህ ተመሳሳይ እኔ ሌላ አለች ማለት ነው። ቀጭን ልክ እንደዚህ አይነት በቃ እቺ የእሷ ሌላ ቨርዥን ናት ማለት ትችላላችሁ። በጣም ቆንጆ ናት። እንደነገርኳችሁ አሁን በተለይ ኢትዮጵያ ስትሄዱ እኔ የኢትዮጵያ ባንክ አካውንት ገና የለኝም። ስለዚህ ብርን ይዤ የሚሄደው ብዬ አስባለሁ። እና የብሩን ብዛት ደግሞ ታውቃላችኋላ። የሆነች ትንሽ ነገር ለመግዛት ይሄን የሚያክል ብር ይዛችሁ ነው የምትሄዱት። እና እሱን ሁሉ እዚህ ውስጥ ይችልልኛል። ተመልከቱ። እቺ በጣም ስሊም ናት፣ ቀጭን ናት፣ ግን ውስጧ በጣም ብዙ ነገር መያዝ ይችላል። በድጋሚ ብዙ ዚፖች አሉት። በጣም ቆንጆ ዲፕ የሆኑ ዚፖች ናቸው ክፍሎቹ ማለት ነው። ውስጦቹ በጣም ዲፕ ናቸው። በድጋሚ ካርድ መያዣ የተለያየ ቦታ ስላለ RFID ብሎክ ያለው ስለሆነ በጣም ሴፍ ሆኖ ካርዳችሁ መያዝ ይችላል። እና ይኸውላችሁ ከመጀመሪያው ጋር ተመሳሳይነት ትንሽ ግን እቺ ቀጠን ያለች የምታምር እጃችሁ ነፃ ሆኖ ለዚህ ክሮስ ቦዲ ደግሞ መሆናቸው እጃችሁ ነፃ ሆኖ እንድትጠቀሙ ይረዳል። ይሄ ደግሞ ይኸውላችሁ ይሄ ፍላፑ ማለት ነው። እንዲህ ክፍት አድርጋችሁ ኪስ ይመስላል። ሌላ ዚፕ አለው ውስጡ። ኦኬ በጣም ቆንጆ፣ በጣም ትልቅ ነው። ይሄ ከጠበኩት በላይ እንዲህ ትንሽ ቀጭን ትመስላለች፣ ግን በጣም ብዙ ነገር መያዝ የምትችል ቦርሳ ናት። ሌላ መጨረሻ ዛሬ ያዘዝኩትኝ ይሄኛውም ሴል ላይ ነበረ። እውነት ለመናገር 70-80 ብር ወደ 25 ብር ገብቶ መስለኝ ካልተሳሳትኩኝ። ይሄን በዚህ ከለር ደግሞ እስቲ ዋው! ይሄ ብዙ ያለኝ ጥቁር ስለሆነ አሁን የገዛኋቸውም እንዳያችሁት ጥቁር ስለሆነ እስቲ እንደዚች የምታምር ስታይሊሽ የሆነች አላ እንደዚህ ክሮስ ቦዲ አድርጌ ማረጋት ቆንጆ ከለር። እቺ በጣም ነው ወደድኳት። እናንተ እንዴት ታምራለች! ተመልከቱ። ይሄን የመሰለ ከለር ናት። እና እቺ እንደውም ለሰመር እንደዚህ ፈካ ብላ ከቡኒ ስሊፐሮች ጋራ ቡኒ ሸራ ጫሞች ወዘተ ስታረጉ ከሱ ጋራ የምትደረግ ውብ የሆነች ቦርሳ ናት። እና እቺም እስቲ የተለየች ስታይል ናት። እና እዚህ ጋራ ቁልፉን በድጋሚ መክፈት አለብኝ። እንደነገርኳችሁ ያው እናንተ ቁጭ ብላችሁ እንዲህ ስትከፍቱት ቀላል ነው፣ ግን ሌባ አያስበውም። ይሞከራል፣ መቼም አይገባም። ኦኬ ውስጧ ራሷ እንዴት ያምራል! በእናታችሁ ከለሮቹ በጣም ያምራሉ። እቺ በጣም ሲምፕል ናት፣ ብዙ ኮምፕሊኬትድ ምናምን አይደለችም። ውስጧ እንደምታዩት ከውስጥ እዚህ ጋር ዚፕ አላት፣ የካርድ መያዣዎች አሉ፣ የተለያዩ ክፍሎች አሏት። እቺ በጣም ፕራክቲካል የሆነች በድጋሚ ቀላል የሆነች እንደዚህ ለኤቭሪዴይ የምትይዟት ከለሯ ለየት ያለ ናት። በድጋሚ እነዚህ ስታይሊሽም ናቸው፣ ስታይልም አላቸው። ነገር ግን ከስታይል እነዚህ ዋ ከማለት ይልቅ ፕራክቲካል ስራውን መስራታችሁ ነው የሚጠቅመው። እና በጣም የሚያምሩ በጣም ከብዙ ነገር ጋር ስታይል የምታደርጉት። አሁን እቺ ራሱ ሴትዮ ያደረገችው ሁላችሁ እዚህ ጋር እንደዚህ በቀሚስ አድርገው ማለት ነው። ይታያቸዋል እንዴት እንደሚያምር። እንግዲህ እንደዚህ የሚያምሩ ግን ደግሞ የሚጠቅሙ ቦርሳዎች ናቸው። በድጋሚ ለእናንተም ላካፍላችሁ ብዬ አሰብኩኝ። ምክንያቱም እነዚህም ቦርሳዎች የዛሬ 5-6 ዓመት በፊት መሰለኝ አስተዋውቂያችሁ ነበር። ነገር ግን እስካሁን መጠቀማቸው መወዳቸው ስለሆኑ እንደዚህ በድጋሚ በተለይ አሁን ኢትዮጵያ ለመሄድ ስዘጋጅ ማለት ነው ከምገዛቸው ነገሮች መሀል አንዶቹ ስለሆኑ ለእናንተም ላካፍላችሁ ብዬ አሰብኩኝ። በድጋሚ ሁሉ ነገር ታች ሊንክ ተደርጎ ይጠብቃችኋልና ሊንኮቹን ቼክ ማድረግ እንዳትረሱ። በተረፈ በሚመጣው ቪዲዮ እስከምንገናኝ ድረስ ጥያቄ ካላችሁ ታች ጽፋችሁ ንገሩኝ። ሌሎችን ቪዲዮዎች ግን እንደዚህ ብዙ ይዤላችሁ ስለምመጣ ሰሞኑን ቻናሌን መከታተል እንዳትረሱ። በሚመጣው እስከምንገናኝ ድረስ ቻው። ዛሬ ዲቦራ ነኝ።